በምስሉ ላይ የምታዩት The Courage to be Disliked የተባለው መጽሐፍ በሰዎች ለመወደድ ሳትጨነቁ እንዴት በነፃነት መኖር እንደምትችሉ ያሳያል። መጽሐፉ በ5 ምዕራፎች የተከፋፈለና አንድ ወጣትና አንድ ፈላስፋ የሚያደርጉት ቃለ ምልልስ ነው። ሙሉ የመጽሐፉን ዳሰሳ በአጭሩ አዘጋጅቼላችኋለሁ። ምዕራፍ 1 ያለፈ ህይወታችሁ የወደፊቱን እንዲወስን አትፍቀዱ ይላል። ወጣቱ በልጅነቴ የገጠሙኝ ፈተናዎች አሁንም ወደ ኋላ እያስቀሩኝ ነው ሲል ይጠይቃል። ፈላስፋውም ያለፈ ህይወት የዛሬውና የነገውን አይወስንም፣ እንዴት እንደምትኖር የምትወስነው አንተ ነህ ይለዋል። መጽሐፉ የሚያነሳው አንዱና ዋናው ነጥብ ብዙ ምሁራን ያሳለፍናቸው ችግሮችና ፈተናዎች ማንነታችንን ይሰሩታል ቢሉም ያለፈውን ለመለወጥ ሙሉ ችሎታ እንዳለን ይናገራል። ለምሳሌ 2 ልጆች በትምህርት ቤት እኩዮቻቸው እየቀለዱባቸው ቢያድጉም አንደኛው ሰዎችን ከህይወቱ ሲያስወግድ፣ ሌላኛው ደግሞ ጠንካራና የሌሎችን መብት የሚያስጠብቅ ሊሆን ይችላል። ተመሳሳይ የኋላ ታሪክ ቢኖራቸውም ዛሬ ላይ የተለያየ መንገድን መርጠዋል። ምዕራፍ 2 የሁሉም ችግሮች መንስኤ ራሳችሁ ናችሁ ይላል። ወጣቱም ደስተኛ መሆን ያልቻልኩት ራሴን ከሌሎች ጋር ስለማወዳደር ነው ብሎ ይጠይቃል። ፈላስፋውም ከሌሎች አንፃር ምን ደረጃ ላይ እንዳለን ስናስብ ነው ችግር ውስጥ ራሳችንን የምንከተው ይላል። ቅናት፣ ብቸኝነት፣ የበታችነት ሁሉም የሚመጡት ከሌሎች ጋር በመወዳደር ነው። የጓደኞቻችንን ስራ፣ ቤተሰብ፣ ገንዘብ፣ መልክ ሳይቀር ከራሳችን ጋር እናነጻጽራለን። ደስተኛ ለመሆን ግን ውድድሩን ትተን ራሳችንን መቀበል መቻል አለብን። 3ኛው ምዕራፍ ሰዎች ስለኛ ምን ይላሉ ብላችሁ መጨነቅ አቁሙ ይላል። ጠያቂው ስለ ሰዎች መጨነቄን እንዴት ማቆም እችላለሁ ብሎ ጠይቋል። ፈላስፋውም ሲመልስ ማንም ሳያስገድድ ሸክም ራስህ ላይ ጨምረሃል ይለዋል። ሰዎች ወደዱ ይጣሉ ያነሱ እንጂ ያንተ ጉዳይ አይደለም። ለምሳሌ አንድ ሰራተኛ አለቃዬ ወይወደኝስ ብሎ ይጨነቃል። ነገር ግን በዚህ ሊጨነቅ አይገባም። ሊያሳስበን የሚገባው እኛ እንደምንፈልገው እየኖርን ነው ወይ የሚለው ነው። በምዕራፍ 4 በህይወታችን ዋናው ነገር ምን እንደሆነ ይገልጻል መጽሐፉ። ወሳኝ ነው ያለውም ለሌሎች የምናበረክተውን ነገር ነው። ደስታ የሚመጣ የሚመስለን በመታወቅ በመደነቅና ከሌሎች የተሻሉና የተለዩ በመሆን ነው። ይሄ ሁሉ ግን ጭራሽ በሌሎች ላይ ጥገኛ እንድንሆን ነው የሚያደርገው። ደስተኛ የምንሆነው ሌሎችን በማገዝ ነው። ማገዝ ማለት ጓደኛችንን ማዳመጥ፣ ጎረቤታችንን መርዳት ሊሆን ይችላል። እነዚህ አነስተኛ ድርጊቶች ዋጋ እንዳለንና የማህበረሰባችን አንድ አካል እንደሆንን እንዲሰማን ያደርጋሉ። ምን ተደረገልኝ ከማለት ምን አደረኩ ማለት ጀምሩ ህይወታችሁ ሙሉ ይሆናል ይላል ፈላስፋው። የመጨረሻው ምዕራፍ 5 እውነተኛ ማንነታችሁን ኑሩት የሚል ነው። የወጣቱ ጥያቄ እውነተኛ ማንነቴን ከኖርኩ ሰዎች ቢጠሉኝስ የሚለው ነው። የፈላስፋው መልስም አንድ መፍራት የሌለብህ ነገር አለ፣ እሱም በሰዎች መጠላትን ነው የሚል ነው። በነፃነት ለመኖር ሁሉም ሰው ሊወድህ እንደማይችል መቀበል አለብህ። አንዳንዶች ይቃወሙሃል፣ ላይረዱህም ይችላሉ። ለመወደድ ብለህ እውነተኛ ማንነትህን ከጣልክ ግን መቼም ደስተኛ አትሆንም ይለዋል። ደስታ ደግሞ አንድ ቀን ሆነዋለሁ የሚባል ነገር አይደለም። ሀብታም ስሆን፣ የምወደው ሰው ሳገኝ ወይም ሰዎች ሲያከብሩኝ ደስተኛ ሆናለሁ ሳይሆን ዛሬና አሁን እውነተኛ ማንነታችንን በመኖርና ለሌሎችም በመትረፍ ነው ደስተኛ የምንሆነው። በሰዎች መጠላትን አትፍሩ ሲባልም ጨርሳችሁ ግዴለሽና ራስ ወዳድ ሆኑ ለማለት አይደለም። ካለፈ ታሪካችሁ ራሳችሁን ከሌሎች ጋር ከማወዳደርና በሰዎች ዘንድ ተቀባይነት ለማግኘት ከመኖር ነፃ ወጣችሁ እውነተኛ ማንነታችሁን ኑሩት ለማለት ነው። ቪዲዮውን ስላያችሁ በጣም አመሰግናችኋለሁ። ሰብስክራይብ፣ ኮሜንት፣ ላይክ ማድረግም አትርሱ።